አንዳንድ ተማሪዎች ቀኑን ሙሉ ያነብቡ ይውሉና ውጤት ላይ ደካማ ናቸው። አንዳንዶቹ ግን ጥቂት ጊዜ አንብበው ውጤታማ ይሆናሉ። ይህ ለምን እንደሆነ አስባችሁ ታውቃላችሁ? እውነታው በትምህርት ስኬታማ ለመሆን ብዙ ባጠና አይደለም። ዛሬ በዚህ ቪዲዮ የምናየው ተማሪዎች በጥናት ጊዜ የሚሰሯቸውን 5 ስህተቶች እና እንዴት እንደምታስተካክሉ እነግራችኋለሁ። አራተኛ ላይ ያለው ደግሞ እኔን በጣም ያስቸግረኝ ነበር። አብራችሁኝ። አንደኛ፣ ያለ እቅድ ማንበብ። አብዛኛው ተማሪ ያለ እቅድ መጽሐፉን ይከፍትና ያነባል። ባዮሎጂን ያያል፣ ኬሚስትሪን ያያል፣ ከዛ ይደብሮና ትቶ ይሄዳል። አስቡ፣ መንገድ ላይ ያለ ካርታ እየሄዳችሁ ነው እንበል። እዚህ ጋር ሁለት ነገር ታጣላችሁ። አንደኛ ጉልበታችሁን፣ ሁለተኛ ጊዜያችሁን። ስለዚህ ያለ እቅድም ማንበብ እንደዚሁ ነው። ነገር ግን ማስተካከል እየቻላችሁ ለምን ጊዜያችሁንና ጉልበታችሁን ታባክናላችሁ? ዕለታዊ ወይም ሳምንታዊ ፕላን አዘጋጁና በሳብጀክት በቶፒክ እና በየትኛው ጊዜ እንደምታጠኑ ጽፋችሁ ያዙ። ሁለተኛ፣ ፈተናው ሲቃረብ ማንበብ። ይሄ ስህተት አብዛኛውን ጊዜ ተማሪዎች ዘንድ የሚዘወተር ሲሆን ለፈተና 1 ወይም 2 ቀን ሲቀረው 1 እና ከዛ በላይ ዩኒት በአንዴ ለማንበብ ይሞክራሉ። ይህን በምናደርግበት ጊዜ አእምሯችን ይጨናነቃል፣ በፈተና ጊዜም ሁሉን ይረሳል። ይልቅ ይህ እንዳይፈጠር ክላስ ውስጥ የተማራችሁትን ወዲያው ከስር ቢያንስ በቀን ከ30 ደቂቃ ጀምሮ አእምሯችሁ እስከሚሰለች የሚችለው ድረስ አንብቡ። ወደ ሶስተኛው ስናልፍ በጥናት ጊዜ ትኩረትን የሚስቡ ነገሮችን ማድረግ። በምታነቡበት ጊዜ ቲክቶክን ስክሮል ማድረግ ወይም ሜሴጆችን መመለስ ትኩረታችሁን ይገላል። ምክንያቱም በአንድ ጊዜ ብዙ ስራ እየሰራችሁ ስለሆነ አእምሯችን ደግሞ በአንድ ነገር ላይ ፎከስ ስናደርግ ነው በደንብ የሚሰራው እና እኔም በማነብበት ጊዜ ላይ ሞባይልን እየነካካውና ሳልነካካው ያነብኩትን ሳይ ምናልባት ሞባይልን እየነካካው ያነብኩት 1 ገጽ አይሞላም እና ስለዚህ ስልካችሁን ከጥናት ቦታችሁ አርቁት ወይም ፎከስ ሞድ ላይ አድርጉት። ወደ አራተኛው ስናልፍ ያለ እረፍት ማንበብ። አእምሯችን ያው ለብዙ ሰዓታት ጥናት ላይ ትኩረት ማድረግ አይችልም። 25 እስከ 30 ደቂቃ ካነበብን ትኩረታችን ይቀንሳል። ግን አብዛኛው ተማሪ እስኪሰለቸውና እስኪደክመው ድረስ ይህንን ያደርጋል። ለዚህ መፍትሄ የሚሆነው የፕሮሞዶሮ ቴክኒክን መጠቀም ነው። ይህ ማለት ለ25 ደቂቃ ማንበብ፣ 5 ደቂቃ እረፍት መውሰድ። ይህንን እስከ 4 ዙር ደጋግማችሁ በማድረግ በአራተኛው ዙር ላይ ለ20 ደቂቃ ረጅም እረፍት መውሰድ። ግን የግድ የምታነቡት ደቂቃ 25 ብቻ መሆን የለበትም። ያው አእምሯችሁ ትኩረት ማድረግ እስከሚችል ድረስ አንብቡ። አምስተኛውና የመጨረሻው አለመከለስ። ራስን ሳይፈትኑ ማንበብ ማለት ምግብ ሳይፈጭ እንደ መብላት ነው። ምናልባት ቻፕተሩን ታነባለህ፣ ነገር ግን አትረዳውም። በማንኛውም ጊዜ ካጠናችሁ በኋላ ለሰው እንደምታስረዱ አድርጋችሁ ለራሳችሁ ለማስረዳት ሞክሩ። ከዚያ ካነበባችሁ ቻፕተር ብዙ ጥያቄ ስሩ። ይህንን ማድረጋችሁ ያነበባችሁትን ነገር እንዳትረሱትና እንድትረዱት ያደርጋል። ስለዚህ የእናንተ ስህተት የትኛው ነው? ኮመንት ላይ ጻፉልኝ። እንደዚህ አይነት ጠቃሚ ምክሮች እንዲደርሷችሁ ላይክ፣ ሼር እና ቻናሉን ሰብስክራይብ ማድረግ እንዳይረሳ እላለሁ። አመሰግናለሁ።